ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ከመጀመሪያ ቀን በኋላ እንደዚህ እየተጨናነኩም በቃ ውስጥ እየተረበሽ በቃ ሰላም እየመሳጅ ጀመርኩ። የሚያጋጥሙ ቦርኮናቸው ጽዳት የሌላቸው በረንዳ የሚያድሩ እነሱም ራሱ በቃ ጽድት ብለው አይመጡም፣ ኩርሰስ ብለው የሚመጡት አንዴ ገብቼበታለሁና ብር ብዬ ገብቼበታለሁ ብዬ በቃ አጠራቃቅሜ ለመውጣት አላማ ስላለኝ በቃ አላማርጥም፣ ዝም ብዬ እገባለሁ እንሰራለሁ። ኮንዶም ያው ጓደኞቹ ነግረውኛል፣ ጫፍ ስለሚቆርጥ አንቺ ተጠንቀቀሽ እሱ አርግ እንዳትዪው ራስሽ አርግ ይሉኛል። እሺ አረጋለሁ ምናምንና ይሄ ሰውዬ አላቀው አያቀኝ ኢየሱስን ብልትን ምነካው ለምንድን ነው ፈጣሪው በቃ ምርር ብዬ ያዘንኩበት ቀን አለኝም ያለቀስኩበት ቀን አለኝ። ላባለ ምን አለ ስንት ነገር አለ ቁስል ሊኖርበት ይችላል። የተለያየ ሰው ስለሆነ በቃ ውስጥ ይሰማኛል። ከዛ አረጋለሁ አይኔን ጨፍኜ ቢሆን እንደምን ብዬ አጠልቃለሁ ወይስ ራሱ ያጠልቃል። እንደዚህ በልቶ ላይ ሲያረግ ማለት ነው ጫፉን መተንፈሱንና መፈንዳቱን አለ መፈንዳቱ በጫፉ ይታያል። ሳዩ ከተነፈሰ አውልቀው ነው አሉ። ያልተነፈሰ ከሆነ ደግሞ ይጠቀምና በቃ ኮንዶም አንዱ ሽማ ይላል፣ አንዱ ደግሞ የሚጠነቀቅ ጎበዝ አለ። አንዶቹ ደግሞ ብርህን ያክል ልስጥሽና አንድ ሺህ ብር ልስጥሽና በባዶ ላርግ ይላሉ። ብዙ ሰዎች አሉ። በሽታን ይዘን እንልታሲዝም ብዬ ምሰድበው ሴቶቹ ላይ ይማታሉ። ለዛ ሲናገር ካሳሙ ሴቶቹ አንተ በሽታ ስላለብን እንደዚህ እኛንም ልበክል ነው የመጣው ይሉና ይሰበሰቡና ይመቱታል። አብረን እንደበድበዋለን፣ ያመልጣል። እዚህ አረቄ ቤት እየሰራው ልጫት ሲጃራ መጠጣት ምናምን በዚህ የለብኝም። ሌሎቹ ይቀማሉ፣ ያጤሳሉ፣ ይጠጣሉ፣ ሽሻ ያጤሳሉ ምናላሉ። እኔ ግን እንደዚህ ነገር አልወድም። አረቄ ልጠጣ አንድ ሰው አንድ ቀን መጣ። መልኩ ጸይም ነው፣ ቆንጅዬ ነው። ከዛ ጠየቀኝ፣ በቃ አብረን እንደር ምናምን አለኝ። እሺ አልኩት። ከፈለኝ። አልጋ ቤት ሄዶ ከዛ ምን ጓደኛ ልሽ ወይ ምናምን ሲለኝ አይ እኔ ጓደኛ የለኝም ምናምን አልኩት። እኔም ጓደኛ የለኝም ድስትም የለኝም ሚስትም የለኝም አለ። አንቺ አዲስ ነሽ ስለዚህ እኔ አፈቅርሻለሁ ምናምን ሲለኝ እኔ ፍቅር የሚባል አላውቅም፣ ሰርች ልለወጥ እንጂ እንትን ያልኩ አንዴ የገባሁበት ከዚህ ህይወት ካላወጣኸኝ ካላስተዳደርከኝ ምን ካላልከኝ አልፈልግም ስለው መንግስት መስሪያ ቤት ነው የምሰራው፣ ከዚህ አረቄ ቤት አወጣሻለሁ፣ አንቺ ሌላ ስራ ትሰሪያለሽ፣ አብረን እንኖራለን፣ ኑራችንን እንመሰረታለን ምናምን አለኝ። እግዚአብሔር በቃ ይሄ ልጅ እኮ ሊሆን ይችላል በቃ አልኩና ለራሴ የሚሆን በቃ ትዳር ካለኝ እግዚአብሔር ከዚህ ህይወት ካወጣኝ ፈጣሪ በቃ ትዳር ካስኩማ ጥሩ ነው አልኩና መጀመሪያ ቀን እንደዛ እንትን ሲለኝ ውሸቱ እያሾፈብኝ ምናምን ነው የመሰለኝ። አስብበትና እነግርሃለሁ አልኩት። ሌላም ቀን ይዞኝ አደረ። ለሴት ያዝናን ይሄ ህይወት እኮ ቆሻሻ ህይወት ነው፣ የዚህ ስራ እኮ አይበረክትም፣ ከዚህ ህይወት ውጪ ምንም ማያረግልሽም አለ መከረኝ። ሌላ ወንድ እንደዚህ አይመክርም። ሰክሩም በቃ ይሳደባን ብሬን ከፍዬ ይላል። በቃ ይልል መጥፎ ቃል ይናገራል። እሱ ግን እንደነሱ አይናገርም። አስተዋይ ነው። ለሴት ያዝናል። ምክሩ ምናምን ደስ አለኝ። አስተሳሰቡ እዚህ ሲሆን እንዲወጣ ነው የፈለገው። ምን አሰብሻለኝ ግን ቁም ነገር ትዳር ፈላጊ ነው ሲለው አዎ አንቺ ከሌሎች ሴቶቹ አንቺ ትሻለሽ፣ አንደኛም አዲስ ነሽ፣ ቶሎ እንድትወጪ እፈልጋለሁ፣ እኔ ሴት አለኝ ሳይሽ ለትዳር ትሆኛለሽ፣ አንቺ ምስኪን እንትን እዚህ ውስጥ መግባትሽ በጣም ነው ያዘንኩት። በቃ እንደዛ ሲል ደስ አለኝ። እዚህ ህይወት ማውጣቱ ራሱ አንድ ተስፋ ነው። በቃ እሺ አልኩት። ከዛ ባረቀ ቤት እየሰራው ያው ጓደኛ ይዞኛል። እሱ ይዞኝ በሚሄድ ሰዓት ቤቱ ይዞኝ ሲሄድ ዛሬው ከወንዴ ጋር እንዳዳሬ እኔ ጋር ትሄጃለሽ ይለኛል። እሱ ጋር ሄዳለሁ። ቤቱ ነው ይዞኝ የሚሄደው። አድሬ ውዬ ምሳዬን ጋብዞኝ ምን ብሎኝ ብር ሰጥቶኝ ምናምን ተመልሼ ደግሞ እዛ ባረቀ ቤት ሄዳለሁ። እሱ በማይወስደኝ ሰዓት ደግሞ ከሌላው ጋር አድራለሁ። ቢዝነስ እዛ ባረቀ ቤት እያለሁ ሌላ ሰው ሲወስደኝ ከኔ ጋር እንትን እያለች እኔ ጓደኛ ብዬ ይዣት እጄ ሌላ ወንድ ጋር ደግሞ እንትን ልትል ነው ፈጣሪ ወዳ ቶሎ እንደው ይዝት ተራምና ሚልና ውስጥ ይሰማውና ሰው ጋር ስለሄድ ስል ዞር ይላል። ለምን ይናደዳል? ሃይሞሮ ስለሚሰማው በቃ ተቶኝ ይወጣል። በቃ እንዲያኝ አይፈልግም። ከእኔ በቃ ደስ የሚል ከሱ ጋር ለማደር ነው ከጓደኛዬ ጋር ማለት እቺ ልጅ በባሉ ነው የምትጠቀመው ወይስ በኮንዶም የምትጠቀመው ይልና ይፈትነኛል። ኮንዶም ምናመጣ ሲቀደጅና እስቲ አርጊ እስቲ ልይሽ ብሎ ከዛ ቀደድኩና ሳይሁት ከዛ በብልቱ ታረቀለ
አንቺ ህይወትሽን ጎበዝ ነሽ፣ ኮንዶም እንዴት እንደምትጠቀሚ ጎበዝ ነሽ፣ አደንቅሻለሁ። ከዚህ ፈጣሪ ህይወት እንዲያወጣሽ ሞክራለሁ። አንቺም ያው አስቢበት፣ ሌላ ሴቶች ስትባሉ ወደ ሌላ ነው ሸርተት የምትሉት፣ እኔ ያወጣሻለሁ ምናምን ይለኛል፣ ያጽናናኛል። ከዛ በቃ እዚህ ህይወት ስትማወጣሽ ድረስ ተጠንቀሽ ተጠቀሚ፣ ከኔ ጋር የምንጠቀመው በኮንዶም ነው አለኝ። ከዛ በኋላ ተመርምረን ራሳችን አውቀን እዛ በባሉ እንጠቀማለን ምናምን አለኝ። ምክሩ ምናምን ደስ ይላል። አረቂ ቤት ቡና ተረኛ ሲሆን ጧት ማን ከወንዳ ጋር አድሬ እመጣለሁ። ቀደም ብዬ መጥቼ ሰዎቹ ሳይነሱ ገባና ቀሳቀሳቸዋለሁ። ሴቶቹ እዛ አልጋ ምናምን ያዙት ሁሉ ቤቱን አጸዳለሁ፣ ቃጥባለሁ፣ ይጠጡበትን በወጭ ራስ ችዬ ቡናዬን አፈላለሁ። ዳቦ ገዛለሁ፣ ቡና ገዛለሁ፣ ሰንደል ገዛለሁ፣ ዕጣን ገዛለሁ፣ ውሃ በራሴ ነው፣ ቄጣማ ገዛለሁ። ተራይ ቀን ሲሆን በቃ ባይኖረኝም ተበድሬም ቢሆን እገዛለሁ። በቃ ሁሉ ነገር አሟላልቼ አፈላለሁ በተራይ ቀን። ይሄ ደንብ ነው። እነዚህ ዛሬ ናት ነገ የከሌናት ነገ ወደ ከሌናት ብዬ ቀኔን ራሴን ብዬ አስቤ አፈላለሁ። ተሰብስበን ዳቦችን ቡናችን ቁርሳችን ቡናችን እንጠጣለን ምናለን። በቃ ያንን ካላረኩ ደግሞ ሴትዮዋ በቃ ትናገራለች። ቤቴን አቀዝቅዘሽብኝ ትናገረኛለች። አንድ ቀን ቢዝነስ አደርኩና አንቀፍ አልተኛሁም። ትንሽ አመመኝ። አብሬው ያደርኩ ሰውዬ በቃ ይነጫነጫን ጸባይ የለውም። የዛም ደግሞ ይማሙኛል እንዳልቀር ነገ መዋያም የለኝ የቡና ታራም ብር ያስፈልጋኝ ብዬ ግዴታ ነው የዛን ጊዜ ያደርኩኝ። ለማደር ፍላጎት የለኝም ነበር። ከንጋት ላይ እንቅልፍ ጣል አደረገኝና አረፈርኩኝ። ከዛ ሄድኩኝ። እንዴት አንቺ አረፈርሽ ምናምን ስትለኝ አሞኝ ነው ምናምን አልኳት። ሴትዮዋ ያረቀ ቤቷ ሴትዮዋ አሞኝ ነው እኔ እንደዚህ ስላት፣ አንቺ ዝም ብለሽ ተጋድመሽ እያረፈርሽ እንዴት ቢያምሽ እንኳን ራስሽን አስረሽን ታቲም ተራሽ ቀን ሲደርስ አመመኝ የምትይው ክፉ ቃል ተናገረች። ቢያምሽም ግዴታሽን ምናምን ስትለኝ ከዛ የሆነ ሆድ ባሰኝና አለቀስኩ። ለዚህ ስራ ደግሞ ለዚህ ቆሻሻ ስራ ደግሞ ሳልትናገረኝ ነው ምናምን ደግሞ ስታምም ካላረፍኩኝ ስታምም እንደፈለኩ አልሆንኩ። ምንድነው እንደዚህ የምታይ ሴትዮ አልኩና ተናደርኩና ሰው ቤት ሰርቼ ለመብላት ወይ ቅሳ ሰርቼ ወይ ተመላላሽ ነገር ልብስ አጥቤ በቃ የሆነ ራሴ መቼም ሰርቼ ለመብላት ነው የፈለኩት እንጂ ስራ እንዲሰራ አልፈለኩም። እና ሳላቅስ እንዳጋጣሚ ጓደኛዬ መጣ። ከዛ ሆነሽ ነው አለኝ። ሞኖሽ እንደዚህ ነው ምናምን። አንተ ቆይ ጊዜውን ፈልገኝ ወይስ ዘላቂ አልኩት። ወይ ሰው ቤት እገባለሁ በቃ ተመልሼ እዚህ ስራ አልገባም ብዬ ማለት ነው። ካልሆንኩኝ ያማራጭ ልፈልግ ነው ልወጣ ነው እዚህ ቤት ምናምን ስለው አይ እንዲፈልግሻለሁ እንጂ እንዴት አልፈልግሽ ብፈልግሽ ነው እንጂ ታዲያ እንደዚህ መንከራተተው ካልፈለግሽ ነው መቼ ስታው ዙሬም አላይሽ ነበር አለና ለምን ለማምጫለሽ አይዞሽ ነው ወስድሻለሁ። ልብሴን በፌስታል አንጠለጠለና ጫማዬን ያዘና ችግርም እንዳትጨናነቂ ምናምን አለኝና ወደ ቤቱ ዘየደ። ደስ አለኝ። እዛ ህይወቱ ጋር ስወጣም እሱም እንሂድ ማለቱ ሌላ ሰው ማን ይለኛል እዚህ ግቢ እዚህኛው አረቅ ቤት ግቢ እንጂ ሌላ ሰው የሚለው እንዴት እንደዚህ ባያስብ ኑሮ እኮ ባይፈልገኝ እንደዚህ አይለኝም። እንደዚህ የሚለኝ በቃ ካለኝማ በቃ አልኩና በቃ ደስተኛ ሆንኩ። በቃ እንደወሰደኝ ከቤቱ በቃ ቤቱ እንደ ቆርቆሮ ቤት ናት። ያው ግድግዳዋ ጭቃ ናት። ተከራይቶ ነው የሚኖረው። ውስጡ አልጋ አላት። አንድ ጀሪካ አለችው። እሱ የሚጠቃቀመው ነገር ትንሽ ቃለው ብርጭቆም አለው፣ ብረት ድስትም አለው። አንድ ማንደጃ አለችው። በቃላ ያው ገና ጎጆ ወጭ ነው። ወደዚህ ስራ እንዲያጋቢ ተመልሰሽ ተመላላሽ ሊያስገባሻል ወይ ተመላላሽ ልብስ አጣባ ወይ ደግሞ ማስተንግዶ ቃጣባ አለ፣ ወጥ ቤት ረዳት ስንት ነገር አለው። ስለዚህ ችግር ልማት ተጨናነቂ አንቺ ካሁን በኋላ እናቴም አባቴም ነሽ። ስለዚህ እንዳታስቢ ምናምን ሲል በቃ ሞራል ደስ አለኝ። እንደዛ ሲል በቃ ውስጤ ደስ አለኝ። በቃ እንደ እናቴና እንደ ወንድሜ እንደ እህቶች ነው ያዩት እሱ። በቃ አብሬ መኖር ጀመርኩ ከሱ ጋር።